ረመዳን አለቀ። በጉጉት ነበር የሚጠበቀው። አሁን ቀጥሎ የሚታሰበው ዒድ ነው። ምንም ሳናውቀው ስንት ረመዳኖችን እንደዛው ነው በጉጉት ጠብቀን እንደሸኘነው እኛ ራሳችን አንድ ቀን እንሸኛለን። አይቀርም የያዝነውን ይዘን ከዱንያ እንወጣለን። ምን ይዣለሁ እስከዛሬ? ምን አጠራቅም ያለሁ? ምን ሸኝቻለሁ ወደ አኺራ? ለመኖር እንስሳት ይኖራሉ ዱንያ ላይ፣ ሌሎችም ፍጥረታት ይኖራሉ። የመኖሬ የመፈጠሬ ትርጉም ምንድነው? ነገ የአኺራ ህይወቴ ምን ይመስላል? ያለን ዘውትር ልንጨነቅ ይገባል። ረመዳናችን ካማረ፣ ጁሙዓችን ካማረ፣ በየጊዜው ያሉ እስላማዊ ግዴታዎችን በአግባቡ ከተወጣን አኺራችን ያምራል። ዕለታዊ ግዴታን ካጎደለን፣ ሶላት ላይ ግዴለሽ ከሆነ፣ ሴት ልጅ ሒጃቧ ላይ፣ የባሏ ሐቅ ላይ፣ የጎረቤት የልጆች ጉዳይ ላይ ቸልተኛ ከሆነች፣ አይን፣ ምላስ፣ ጆሮ፣ እጅ እግራችን ማንጠብቅ ከሆነ፣ እንደ እንስሳት የበላን ብቻ እየደለበን የምንኖር ከሆነ የዚህ የተበላሸ ህይወታችን ድምር ውጤት ራሳችንን ከሞት በኋላ ጀሃነም ውስጥ እንድናገኘው ያደርገናል። እዚህ ጋር ኸምር ይወዳል፣ እዚህ ጋር ጂሃድ ይወዳል። አላህ መላእክቱ ልኮ ነው ማለት ነው እያሉ እየተገረሙ እያለ ማለት ነው። እኔም ከዚህ በኋላ ኸምር የሚባል አልጠጣም ማለት በቃ ሰይፉንም ውሰደው በልቃንም ውሰድ ፈረሳንም ውሰድ አሉት ማለት ነው። ሰዎች በረመዳን ወደ መስጂድ ወደ አላህ Subhanahu Wa Ta'ala አምላክ አለን ብለው ይቅጣጫሉ። ይሄ የሚያስወቅሳቸው አይደለም፣ ኢቭን ለአንድ ወር ቢሆን ማለት ነው። እናንተ ሰዎች ግን እንደዚህ የተወቀሳቸው ለምሳሌ የአንድ ወር አላህን አምላኪዎች ምናምን ተብሎ የተወቀሰን ሰዎች ግን አንድ ታሪክ ብቻ ላስታውሳችሁ። ኢስላም ባላችሁበት ሁኔታ ይፈልጋችኋል። ኢስላም ነብዩ መሐመድ አለይሂ ሰላቱ ወሰላም አላህ ይፈልጋችኋል። አንድ ታሪክ ልንገራችሁ። ፔርሺያ ወይ ደግሞ አሁን የዛሬዋ ኢራን በኢስላም ስትከፈት አንድ ዘመቻ ተካሂዶ ነበር በዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ጊዜ። ቃዲሲያ ይባላል ዘመቻው። በዛ ዘመቻ ላይ ሙስሊሞች ወደ ጦር ሜዳ ውስጥ ከገቡ በኋላ ኦሬዲ ሰልፋቸውን ካስተካከሉ በኋላ ከፔርሺያዎች ጋር ለመዋጋት ፔርሺያ ከአረቢያን ፔኒንሱላ ወይ ደግሞ ከአረብ ባህረ ገብ ወጣ ያለ ቦታ ስለሆነ እና ወደ ሮም የቀረበና ጥንታዊ ስልጣኔ ባለቤት ስለሆነ የኸምር የምናም ብዙ ነገር አለ እና ከነዛ ከወታደሮች ውስጥ አንዱ አቡ መሕጀን الثقفي ይባላል። አቡ መሕጀን ዞር ዞር ሲል ኸምር ያገኛል እና በወቅቱ የነበረው ኮማንደር ኦፍ ዘ አርሚ ወይ ደግሞ የወታደሩ መሪ የጦሩ መሪ ሰዕድ ኢብን አቢ ወቃስ ነበር። ሰዕድ ሪህ በሽታ ያመዋል። ስለዚህ ለወታደሮቹም ብሎ ነገራቸው፣ እኔ እዚህ ተራራ ላይ ሆናለሁኝ ተክቢራዎች ልላችኋለሁ። አንድ ተክቢራ ሳደርግ ሁጁም ታረጋላችሁ ወይ ደግሞ ትመታላችሁ፣ ሁለት ሳረግ ወደ ኋላ ትመለሳላችሁ፣ ሶስት ሳረግ እንዲህ ታረጋላችሁ ብሎ ኮማንድ ከሰጣቸው በኋላ እሱ እዛ ነው መሆኑ ነግሯቸዋል። ከዛ ምሽቱን ዞር ዞር ሲል አቡ መሕጀን ምን ያገኛል? ኸምር ቤት። ያ ኸምር ቤት ደግሞ እሱ ከሚያውቀው ኸምር የሚጣፍጥ ኸምር ነው ያገኘው፣ የተለየ ኸምር እዛ ከሚያውቀው የተለየ ነው። ከዛ ገብቶ አለ ይሄን ኸምር ጠጣና ሰከረ። እንግዲህ ዋና የሚባለው ወታደር ማለት አቡ መሕጀን ሰክሮ የተወላገደ መጣ። ገብቷቸዋል። ሰክሮ የሰከረ ሰው አስቡ እስኪ፣ ጭንቅላት ዞሮ ጦርነት እንዳለበት አእምሮ ውስጥ ያለችው የተረፈችው ከስካር የተረፈችው አእምሮ አስታውሰዋለች። የተወላገደ መጣ፣ እየተሳደበ ነው የመጣ። ይሄ ዝም ብሎ እዚህ ሽባ የሆነ ታሞ ደግሞ መራቸዋለሁ ይላል ምናምን እያለ ኮማንደሩን እየሰደበ ምናምን ሙልጭ እያደረገ መጣ። አጂብ። ከዛ ሳዕድ የጦር ሜዳ እስር ቤት ነበራቸው። የጦር ሜዳ እስር ቤት አለ፣ እሰሩት ተባለ፣ ታሰረ። ከዛ ተኝቶ በቃ ሰክሮ ማለት ነው እንቅልፍ ውስጥ ለጥ ብሎ ተኛ። ከዛ የሆነ ሰዓት ይሄ ሃንጎቨር ነው የሚባለው፣ ሃንጎቨሩ ሲለቀው የሆነ ቀፈስ ውስጥ ነው ያለው ታስሮ። ትላንት ደግሞ ሰዓት እንደዚህ ሰርጋቸው እንደዚህ ምናምን ነገር ብለዋል ወታደሩ። ሲያስበው ፔርሺያ ምድር ላይ ያለው ታስሯል እንዴ ጨነቀው። እሱ ደግሞ ጂሃድ ይወዳል፣ የአላህን በቃ በአላህ መንገድ ጂሃድ ይወዳል። ተመልከቱ እንግዲህ እዚህ ጋር ኸምር ይወዳል፣ እዚህ ጋር ጂሃድ ይወዳል። እሺ ሰው እንግዲህ ከዛ ምን ሆነ? ማናት የሰዕድ ባለቤት ወደ በዛ በታሰረበት ስታልፍ ጠራት። ቢላሂ አለይኪ ፍቺኝ አላት። አላ እኔ አልፈታህም አለች። ያሰረ ሰዕድ ነው ራሱ ይፍታለች። እኔ ወላሂ ራሴን አምጥቼ እዚሁ አስርልሻለሁ ፍቺኝ አሁን አላት። ጂሃድ እያመለጠኝ እኮ ነው አላት። ተመልከቱ ሰክሮ ትላንት ላይ የነበረ ሰው ማለት ነው። ከዛ ፈታችሁ። ከፈታችሁ በኋላ ምን ሆነ መሰላችሁ? ፈረሱ የት እንዳለ አያውቅም፣ ሰይፉ የት እንዳለ አያውቅም።
ከዛ ጠይቃት በልቃእ ትባላለች የሰዕድ ፈረስ በልቃእ ስጭኝ አላት። ጭራሽ አለች የሚስቱ አልሰጥህም አለች። ወላሂ አጥቼ እዚህ ጋር አስርልሻለሁ አላት። ሰዕድ አይዋጋማ ሰጠችው። ሰይፉን ስጭኝ አላት። ጭራሽ ሰይፉን ትጠይቀኛል አለችው። በቃ ሙጭኝ ሰጠችው። ከዛ መጨረሻ ላይ ፊቱን ሸፈነ ማንም እንዳያውቀው ማለት ነው። በጣም የሚገርመው የታሪክ ጸሐፊያ ምን ይላሉ? ጦርነቱ ላይ ሙስሊሞች የተሸነፉ ነበር። ምክንያቱም ፔሪሺያዎቹ በግመል ላይ ማነው በዝሆን ነው የመጡት። ዝሆኑ ላይ ቤት ነገር ሰርተው በዛ 10 15 ሆነው ምንድነው የሚተኩሱት? ቀስት እና ይሄ ሙስሊም እየረሸረሹት ነበር። ሮጦ መጣ ገባ መሃል ላይ። ከዛ ምን አለ? ኮማንድ ሰጠ። ማን? አቡ መሕጀን ይሄንን ዝሆን አይኑን ሙቱት በቀስት አለ። ማንም ትዝ ያለው አልነበረም። ገብታችኋል? ከዛ አይኑን ሲመቱት ዝሆኑ መዞር ጀመረ። ዞሮ እነዛን ሰዎች አዙሮ ይጥላቸዋል። ሄደው ሙስሊሞቹ መግደል ጀመሩ ማለት ነው። ከዛ አቡ መሕጀን ፊቱን ሸፍኖ ስለነበረ በቃ ሄዶ መሃል ላይ ገብቶ የፔሪሻዎቹ መሃል ገብቶ የጦርነቱ ሚዛን ቀይረው በቃ ሙባረዛ ምናምን ማድረግ ጀመረ እና ሰዕድ ተክቢራ ሁሉ ጠፍቶባቸው 1 3 5 ሚኒት ግራ ገብቷቸው ስለነበር እንዴ አላህ ምንድነው መላእክት አራከልኝ እንዴ ሊረዳኝ ሊያግዘኝ ምናምን ብሎ አቡ መሕጀንን ባላፍ ነው እሱ ነው ነበር። አላህ መላእክቱ ልኮ ነው ማለት ነው እያሉ እየተገረሙ እያለ ማለት ነው። ልክ ጦርነቱ አልቆ ልክ ፊቱን ገለጠው ማን? አቡ መሕጀን አልሰቀፊ። ከዛ ሰዕድ በጣም ተሰማቸው። እሱም ፊት ለፊት በቃ ጦርነቱን ካሸነፉ በኋላ እየሮጠ ወደ ሰዕድ መጣ። ሰይፉን እንዲሁም ደግሞ ፈረሱን ይኸው ብሎ ወደ እስር ቤቱ ሊገባ ሲል ላሉ አለቀሱ። ሰዕድ እኔ የአላህን ሱብሓነሁ ወተዓላ ብርጌድ እንዲሸነፍ አድርጌ ነበረ። ምን አገባኝ ስላንተ ኸምር መጠጣት አለመጠጣት። እኔ ከዚህ በኋላ አንተን አላስረም የፈለከው ነገር አድርጋሉት። ወላሂ ያ ሰዕድ አለ እኔም ከዚህ በኋላ ኸምር የሚባል አልጠጣም አለ። ሰዕድ በጣም ደስ አላቸው። ሰዕድና ቢወቃስ ከዛ ምን አሉ? በቃ ሰይፉንም ውሰደው በልቃንም ውሰድ ፈረሷንም ውሰድ አሉት ማለት ነው። ያ ጀማዓ ምንድነው እኛ ያለንበት ሲቹዌሽን አለ። ምንም አይነት ሲቹዌሽን ሊሆን ይችላል። ከአላህ መንገድ ውጭ ነው ያለሁት እንደዛ ምናምን እሱም ከአላህ Subhanahu Wa Ta'ala ጋር ሌሊትን ጨርሰው ግን ኢስላም ይፈልገናል። እኛ የሚፈልግበት ቦታ ስላለ ለኢስላም መስራትም ወንጀላችን እንዳይከለክለን። የተከበረውና የራህመት ወር የሆነው ረመዳን ኮቴው እየራቀ ስንብቱ እየቀረበ ነው። ብዙዎቻችን ወሩ አለቀብን ምንም አልሰራሁም በሚል ጸጸትና ተስፋ መቁረጥ ውስጥ ልንሆን እንችላለን። ነገር ግን አንድ ነገር አንዘንጋ፣ አላህ Subhanahu Wa Ta'ala ስራዎቻችንን የሚመዝነው በማጠቃለያችን ነው። ሀያታችን በሙሉ ረመዳን አላህ ያርግልን። ሀያታቸው በሙሉ እንደ ረመዳን የሆኑ ሰዎች አሉ። ረመዳን ላይ የሚጨምሩት ነገር ካለ ኢዕቲካፍና ሰላተ ተራዊህ ስለሌለ የቀረው ሁሉ ሀያታቸው እንደ ረመዳን ጡባ ለሁም ይሄ ነው ሀያት ማለት። ይሄ ጸጋ አላህ ውሎልህ የሰው ልጅ ይህንን አያደርግም፣ ፍጡር ይህንን አያደርግም። ሲመጻደቅብህ ይኖራል። ላደረግልህ መልካም ነገር እንዲህ አድርጌልህ ረሳሁ እንዴ? እንዲህ ማድረጌን ረሳሁ እንዴ? አላህ ዐዘ ወጀል ተቃራኒ ሆነህበት። እኔና የሰው ልጅ እኮ ምን ገርመን ይላል ሐዲስ አልቁድስ ላይ አኽሉቁ ወዩዕበዱ ገይሪ ሱብሃነላህ። እኔ እፈጥራለሁ ሌላ ያመልካለሁ አለ። እኔ ጸጋ የምሰጥ እኔ ነኝ፣ የሚመሰገነው ግን ሌላ ነው አለ አላህ። ወላኪን አላህ ገፉር ረሒም። ወንጀል እንልካለን ረህመት ይልክ ረህመት ያወርዳል አላህ። አብተሊህም ቢልመሳኢቢ ሊኡጠሂረሁም ሚነል መዓይብ፣ ከነውራቸው ላጸዳቸው ባህሪያቸውን ልገራላቸው በመከራ ፈትናቸዋለሁ ይላል አላህ። መከራውን ራሱ የእዝነት መገለጫ አድርጎ ነው አላህ የሚገልጽልን። ፈተና ቆንጠጥ ስንደረግ እንድንመለስ እንዳንጠፋ በዛው ብለን ደንገጥ ብለን እንድንቆም ሸብረክ ፍሬን እንድንይዝ ያቺ ቆንጠጣ ትመጣለች። ጠልቻችሁ አይደለም እኮ ቅጣትም አይደለም። ወአና ጠቢቡሁም ነው የሚለው አላህ። እኔ ሐኪማቸው ነኝ። ህክምናው ደግሞ በሙሲባ ይመጣል። ሙሲባ ጣል እያደረገ ያክማቸዋል።
ቢላሂ ምንም አይነት ችግር ባይኖር እንደኛም ይጠፋል እንዴ? ወደ አላህ እንድንዋደቅ የሆነ ክፍተት ይፈጥርብሃል። በዛ ክፍተት ስብዕና ይታነጻል፣ ማንነትህ ይገነባል፣ ወደ አላህ የበለጠ ትቀርባለህ። ሁወል ገፉር ረሒም። እዝነቱ ይህን ያክል ነው የሚባል አይደለም አላህ ዐዘ ወጀል። አላህ ግን ወንጀላችሁን ሰትሮ ኒዕማውን ደግሞ ባለበት ይተውላችኋል። ረሒም የሆነ ጌታ ነው አሉ። ታላቁ ዓሊም ኢብኑ ተይሚያ እንዲህ ይላሉ፣ ጥሩ አጀማመር ላይ ላሳየኸው ጉድለት በመልካም አጨራረስ ካሳ ክፈል። ረመዳን ሊሄድ ቢሆንም የረመዳን ጌታ ወይም አላህ ግን ሁሌም አለ። የቀሩት ጥቂት ቀናት የጸጸት ሳይሆን የትጋት ቀናት ይሁኑ። ይኸው ዱንያ አኺራ መከበር ትፈልጋለህ? ይሁዲ ያባለ ይሁዲ ሙስሊም አልሆነ ይሁዲ ሙስሊም አልሆነ ይኸው ረመዳንን ማክበር የት እንደሚያደርስ ረመዳን ቀን ነው። ልጁ ከሰፈር ሙስሊም ልጆች ጋር ይጫወታል። አባት ይሁዲ ነው፣ ልጆቹ ጠቅላላ ሙስሊም ናቸው። ይሄ ይሁዲው ልጅ ሙስሊሞች መሃል ምግብ ይበላል፣ አሰልጾ ይበላል። የአላህ ነገር ሆኖ አባቱ ያልፋል። አባትም ይሁዲ እኮ ሲያየው ተቆጣ። እንዴት ትበላለህ? አታውቅም እንዴ ያለው የሙስሊሞች እኮ ረመዳናቸው እኮ ያስቤት ሄደት በለም እነሱ አጠገብ ትበላለህ ነው ሻህር ረመዳን እኮ የጾም ወራት ነው። እቺን አላህ ያዘነው ያለ ስንት ዘመን ኖሮ ሞታ ይሰው ይሁን አንድ እዛ ሀገር ሰው ሳሊህ ሰው በመናሙ ጀነት ውስጥ ያው አስታ አማ ኩንተ ይሁዲያን አላወራ ይሁዲያን ነበርክ እንዴ ስለው ናም ነበርኩና ልሞት ስለ አላህ ሸሃዳ ወፈቀኛል ለተዕዚም ለረመዳን ልጄ ሲበላ ስትቆጣ ወለ ረመዳን አክብሬ በዚህ አላህ ኻቲማ ሰጠኛል። አያለ አንዳንዱ ምንም አይመስለው ረመዳን ገባ። ረመዳን ድሃ ቢፈለግ ከኔ የበለጠ ከኔ ያነሰ ድሃ የለም አላቸው። ነብዩ አለይሂ ሰላቱ ወሰላም የቀንጣጤያቸው ወይ ደግሞ ጥርሳቸው በጣም እስኪታይ ድረስ ከሳቁባቸው ክስተቶች ውስጥ አንዱ በረመዳን የተከሰተ ነው። እሱን ልንገራቸው። አንድ ባልደረባቸው ከመዲና ነዋሪዎች ውስጥ አንዱ እየሮጠ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። ሀለክቱ ያ ረሱላህ አላቸው። በረመዳን ሀለክቱ ያ ረሱላህ አላቸው። ያ ረሱላህ ጠፋው አላቸው። ምን ሆንክ አሉት። ከዛ ምን አለ? ባለቤቴ ጋር ግንኙነት አልኩኝ አለ። መቼ እንዳትሉ በረመዳን ቀን ወቅት ላይ ማለት ነው። በረመዳን ቀን ወቅት ላይ እናንተ በዚህ ረመዳን አካባቢ ተጋባችሁ ወጣቶች አዲስ ሙሽሮች ጉዳዩ ሲሪየስ ስለሆነ ቀን ብትይሩ ጥሩ ነው። ወደ ስራችሁ ወደ ምናምናችሁ እና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? እና ታዲያ ምን አስጨነቅ አልጠፋህም እኮ አሉት። 2 ወር በተከታታይ ጾማለህ አሉት። ጭራሽ ያ ረሱላህ የኛውን ሳልችል ጭራሽ 2 ወር ይሉኛል አላቸው። በዚህ አንዱን ካልቻልኩት አላቸው አልችልም አላቸው። እሺ እንትኖች ከፋራ ታወጣለህ ምስኪኖች ታበላለህ አሉት። እንዴ ያ ረሱላህ በዚህ በሁለት ተራሮች መካከል ድሃ ቢፈለግ ከኔ የበለጠ ከኔ ያነሰ ድሃ የለም አላቸው። ከዛ ነብዩ አለይሂ ሰላም በጣም ሳቁ። በጣም ከከተው ሳቁና ምን አሉ? በዘንቢል ቴምራ መጡ፣ ሙሉ ቴምራ መጡ። ከዛ ምን አሉት ነብዩ አለይሂ ሰላም? በልሂድና ይሄንን ሰደቃ ስጣሉት፣ በዚህ ከፋራ ይሆናል። እንዴ ያ ረሱላህ ከኔ የበለጠ ድሃ የለም እያልኩት ሰደቃ አድርገው ይሉታል አላቸው። ከኔ የበለጠ ድሃ የለም እዚህ ሁለት ተራሮች መሃል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ሳቁ። ከዛ ምን አሉት? እሺ በቃ ሄድና ለቤተሰብ መግበው አሉት። እሺ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተሰናብቶ ሄደ ማለት ነው። ሰውዬ እንግዲህ በረመዳን ውስጥ ከፋራ አለ። ይሄ ሰውዬ ከፋራውን ይዞ ወደ ቤተሰቡ ሄደ ማለት ነው። هذا من رحمة الإسلام من رحمة النبي صلى الله عليه وسلم وما أرسلناك إلا رحمة للعالمين የኢስላምን አህካም ሰውየው ላይ ተራራ አላረጉበትም፣ እንዲህ ጥንቅር አላደረጉበትም። እንዲህ የለኝም ሲላቸው እየላሉ እሳቸው እንዲህ አላረግም ሲላቸው እየላሉ እሳቸው እየሳቁ መጨረሻ እንደዛ አደረጉለት ማለት ነው። በረመዳን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የሉም። አሁን ምንም ነገር መታረጉ ሰላም አለይኩም። ዛሬም በሩ አልተዘጋም። ዛሬም ለይለቱል ቀድርን የማግኘት እድል አለ። ዛሬም ከጀሃነም ነፃ የሚወጡ ሰዎች ዝርዝር ውስጥ ስምህ እንዲሰፍር መለመን ትችላለህ። ረመዳን የረመዳን ወር አግኝቶ በረመዳን ወር የባህሪ ለውጥ ያላደረገ ሰው፣ የስብዕና ግንባታ ያላደረገ ሰው
ማንነቱን በረመዳን ያልቀየረ ሰው ከረመዳን በፊት በነበረው ሁኔታው ረመዳን ገብቶ ረመዳን ትቶት የሄደ ሰው አላህ ባፍንጫው ጀሃነም ይትከለው ብሎ ጅብሪል ዱዓ አደረገ። እኔም አሚን አልኩኝ አሉ ነብያችን አለይሂ ሰላም። የአላህ ባሮች ሆይ ወንጀሎች ልብ ላይ መደራረባቸው ልብን ያሳውሩታል። ልብ ከታወረ ወንጀል ከተከመረበት እንደ ረመዳን ያሉ መልካም አጋጣሚዎችን በአግባቡ መጠቀም አይችልም አንድ ሰው። ልክ እንደ ደረቅ መሬት ምንም ያክል ቢዘንብበት ደረቅ መሬት ያልታረሰ ያለመለመ መሬት ሊያበቅል አይችልም። ለሰውም ለእንስሳትም የሚሆን ነገር አያበቅልም። ስር መሰረቱ ደረቅ የሆነ መሬት ልብም እንደዚሁ ነው። ቀድሞ ከደረቀ ሐጅ ቢያደርግ ዑምራ ቢያደርግ ቢጾም ኢዕቲካፍ ቢቀመጥ ሊለወጥ አይችልም። ስለዚህ ልቦቻችን ላይ ወንጀሎች እንዳይከመሩ እንዳይደራረቡ ጥንቃቄ ልናደርግ፣ ወንጀልን የሰራን ለምደነው እንደ ቀላል ከመቁጠር ልንጠነቀቅ ይገባል። የገበያ የመልካም ስራ አጋጣሚዎችንም እንደ ተራ የሚያልፍ ቀን አድርገን ከመውሰድ በተቃራኒው ልባችንን የምንፈትሽበት ልባችንን የምናስተካክልበት መልካም አጋጣሚ ልናደርገው ይገባል። ፈረሶች ወደ መጨረሻው መስመር ሲቃረቡ ሩጫቸውን እንደሚጨምሩ ሁሉ አንተም ጉልበትህን አጠንክር። እንባህ የጸጸት ሳይሆን ወደ አላህ የመመለሻ ይሁን። የቀሩትን ጥቂት ሰዓታት በዚክር በዱዓና በኢስቲግፋር እናድምቃቸው። ሁለተኛ ተዕዚም ለሸህር ረመዳንን እንደ ትልቅ እንግዳ ማክበር አለብህ። ያሰብከው አንድ ሚኒስተር ቢደውልና የታወቀ የምትፈራው ለአንድ ወር እንግዳ ልክ ያለው አለ ቤት ያላ ትላታለህ። ቤት ሴትዮዋ ጋር ሄደህ አንድ ወር መተኛት የለም ትላታለህ። አላህ ለምን ከማን የመጣው አልካት እንግዳ አላህ አንድ ወር ቆሞ ታደራል። ከዛ ደረጃ ለማግኘት ማንጋ በሸርጋ የአላህ ሰዎች ደግሞ ከአላህ የመጣ እንግዳ ነው አለ ረመዳን ነው አላህ የመጣ እንግዳ ነው። ረመዳን ደግሞ ይመጣል ምንክን የመጨረሻ ይሆናል። አልኸላስ የወፍጮ ድምፅ ይሰማል፣ ዱቄት የለም። ዝናብ ይዘንባል፣ መሬቱ ላይ የሚበቅል ነገር የለም። መድኃኒት ትወስዳለህ፣ የሚታይ ለውጥ የለም። የቱ ጋ ነው ችግሩ? ረመዳን ላይ ቁርአን አንቀጾችን እየሰማን ብዙ ሰዎች ሲያለቅሱ እያየን ነው፣ ሲቶብቱ እያየን ነው፣ ሲሰልሙ እያየን ነው። እኛ ግን ውስጣችን ላይ የተደራረበው ወንጀል ገፍላ እዛው ነው ያለው። ምክንያቱ ምንድነው? ቀልብ በመጥፎ ነገር ከተሞላ ለመልካም ስራ ቦታ አይኖርም። መልካም ስራ ውስጡን አይዘልቀው። አላህን ሊወድ አይችልም። አላህን ለማስደሰት በቀላሉ ደፋ ቀና ሊል አይችልም። ያደረገም እንደሆነ የአካል እንቅስቃሴ ብቻ ነው የሚሆን። ቀልብ ቀድሞ ከቆሻሻው መጥራት አለበት፣ ከበሽታው ማገገም አለበት። ከዛ በኋላ ነው ቆሻሻው ጠርቶ ከበሽታው አላህ ከሚጠላው ነገር ጠርቶ ነው መስገዱ፣ መጾሙ፣ ሰደቃ መስጠቱ፣ ኢዕቲካፍ ማድረጉ፣ ሐጅ ዑምራ መደጋገሙ የሚበጀው የሚጠቅመው የሚያስተካክለው ከዛ በኋላ ከሆነ። ያ አላህ መጨረሻችንን አሳምርልን። ከረመዳን በምህረትህ ታጥበው ከሚወጡት ባሮችህ አድርገን። አሚን። ለይለተል ቀድር የዓመቱ ሪኒዋል ታይም ነው። በቃ አንድ ሰው ሙሉ ወንጀሉ እጥብ ብሎ የሥራ መዝገብህ ፍጹም ነጭ ሆነ በመልካም ስራዎች ብቻ የቀሩበት ኃጢአቶች፣ ወንጀሎች በሙሉ ሙሉ ለሙሉ የተረሱበት ማለት ነው። ይረሳሉ። አላህ ዐዘ ወጀል ሰውየው እንዲረሳው ያደርገዋል፣ መላእክቶች እንዲረሱ ያደርጋቸዋል። የለም በቃ አትወቀስበትም። የለም አስለን ነቢዩ ዓለይሂ ሰላቱ ወሰላም አንድን ሰሓባ ሲመክሩት ሶሊ ሶላተ ሙወዲዕን ብለው፣ ሁሌ ሶላት ስትሰግድ ይሄ የመጨረሻ ሶላቴ ሊሆን ይችላል ያልክ የመሰናበቻ ሶላት ስገድ ብላ። እቺን ሶላት ብቻ ነው የምታገኘው፣ ከእንግዲህ ልትሞት ነው። ሀያ የመጨረሻ ሶላትን ስገድ ተብሎ እድል የተሰጠው ሰው የሚሰግደው ሶላት እጅጉን ያማረ ነው። ጾምም እንደዚሁ በየዓመቱ ረመዳን ሲመጣ ይህ የመጨረሻ ረመዳኔ ሊሆን ይችላል ብለን ማስተካከል ያለብን ሁሉ አስተካክለን ልንጾም ይገባን። ከትልልቅ የአላህ ጸጋዎች አንዱ የመልካም ስራ አጋጣሚዎችን ማግኘቱ ነው። ነገር ግን ትልቁ እድል ጸጋ የመልካም አጋጣሚውን በአግባቡ መጠቀሙ ረመዳን ላይ መድረሱ ብቻ ሳይሆን የለይለተል ቀድር ምሽት ኑር አለ ወደ ልባችሁ ይገባ። ለይለቱል ቀድሪ አላላህ ኸይሩን ይበልጣል ሚን አልፍ ሸህር ከአንድ ሺህ ወር ይበልጣል። አላህ ከሚጠቀሙት አላህ ያደርጋል። አንድ ሺህ ወር በላይ ነው አሉ ሙፈሰሮች። አላህ መላእክት ከሚዘይሯቸው አላህ ያደርጋል። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። መንገዱ ረጅም ነው፣ ብዙ መጥፎ ባህሪዎች አሉብን፣ አልችልም፣ ሞከርኩ፣ አቃተኝ ልንልም አይገባ።
አላህ ተባረከ ወተዓላ እሱን ይዞ የእሱን ፊት ደስታ ፈልጎ እሱን ማስደሰት ፈልጎ ትግል የጀመረን ሰው አላህ ያግዛው። ከጥሩ ጓደኛ ጋር መዋል፣ ከመጥፎ ጓደኛ መራቅ፣ ወንጀልን ከመርዝ በላይ ከአውሬ በላይ መፍራት፣ ሶላተል ጀማዓን በሰዓቱ በስርዓቱ ባሉበት አቅራቢያ የሚገኝ መስጂድ ላይ መስገድ፣ አላህን እስከለተሞት ድረስ ጽናትን መጠየቅ። አሽረል አዋኺር ላይ መረሳት የሌለባቸው 3 ነገሮች ለመስራት ቀላል፣ ቦታ የማይመርጡ፣ ጊዜ የማይፈጁ፣ ትልቅ አጅር የሚያስገኝ። አንደኛው በየቀኑ ከኢሻ ሰላት በኋላ ቢያንስ 1 ብር ሰደቃ ለምስኪን ድሃ መስጠት። አንዱ ላይ ለይለቱል ቀድር ይሆንና ለ84 ዓመታት ሰደቃ እንደሰደቅን ይጻፍልናል። ሁለተኛው በየሌሉ 2 ረካ መስገድ። አንዱ ላይ ለይለቱል ቀድር ይሆንና ለ84 ዓመታት ሌሊት ቆመን እንዳደረን ይጻፍልናል። ሶስተኛው ሱረቱል ኢኽላስን 3 ጊዜ መቅራት። ሱረቱል ኢኽላስን 3 ጊዜ የቀራ ቁርአን እንደከተመ ነው። በሌሊቱል ቀድር የቀራ ለ84 ዓመታት ቁርአን እንደከተመ ይጻፍለታል። ሱብሃንአላህ። ይህንን ቪዲዮ ቢያንስ ለ30 ሰው ሼር አድርጉት። የአጅሩ ተካፋይ ሆኖ አላህ ለይለቱል ቀድር ከሚወፈቁት ያድርገን። ኧረ ተቅርብኝ በእናትህ ተቅርብኝ። ሴት ጋር ታጋጨኛለህ ለአንተ። ይሄ ምክር ማለት ወጣቱ ወላሂ አላህ ይወድሃል። መጀመሪያ ሱብሃንአላህ አላህ ባሪያዎቹን ይወዳል። አላህ ሱብሃነሁ ወተዓላ በማ የፍዐሉ ላሁ ቢዐዛቢኩም አላህ እናንተን በመቅጣት ምንም የሚያተርፈው ነገር የለም። አላህ እኛን ሱብሃነሁ ወተዓላ ሊወድ ነው የፈጠረን፣ ሊያቀርብ ነው የፈጠረን ሱብሃነሁ ወተዓላ እንጂ ሊቀጣን አልፈጠረንም። ማ የፍዐሉ ላሁ ቢዐዛቢኩም አላህ እናንተን ሊቀጣ ምንም በቅጣቱ እናንተን ቀጥቶ ምንም አያገኝም ይላል። ሱብሃንአላህ የአላህን ስሞች እዩዋቸው፣ በጣም ኢንተረስቲንግ ናቸው። አርረሕማን፣ አርረሒም፣ አሰላም፣ አረኡፍ እነዚህ ሁሉ ተንሰፍሳፊ፣ ወዳጅ፣ አዛኝ፣ ወዱድ፣ አፍቃሪ ምናምን የሚሄደው ይሄ ሁሉ ስም ማለት ነው እኛ ላይ ነው አፕላይ የሚደረገው። እኔ ወንጀለኛ ስለሆንኩኝ ከሱ ስራ ራኩኝ አይገቡኝ ምናምን እንዳትል ይወዳል አላህ ሱብሓነሁ ወተዓላ። ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ ኢነላሃ የብሱጡ የደሁ ቢለይሊ ሊየቱበ ሙሲኡ ነሃር። አላህ ሱብሓነሁ ወተዓላ ሌሊት ላይ ባሪያዎቹን ይጣራል። ባሪያዎቼ ሆይ እያለ ማለት ነው ቀን ወንጀል ሲሰሩ የዋሉ ባሪያዎቹ እንዲመለሱ ማለት ነው። ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል፣ ሌሊት ላይ ደግሞ ወንጀል ሲሰሩ ያደሩ ሰዎችን ሊቀበል ባሪያዎቼ ሆይ እያለ ይጣራል ቀን ላይ ይላሉ ነብዩ መሐመድ አለይሂ ሰላቱ ወሰላም። ስለዚህ አላህ ይወደናል ሱብሓነሁ ወተዓላ አንሊሚትድሊ። እናቶቻችን በጣም ይወዱናል። ነብዩ አለይሂ ሰላቱ ወሰላም አንዲት ሴት ልጇ ጠፍቷት ከሆነ በቃ ልቧ ሊፈነዳ ደረሰ። የሮጠች እዛ እየተመለከተች ማለት ነው። ልክ ስታየውና ስታገኘው ቀሚሷን ሰቅስቃ የሮጠች ሄዳ ቅፍ አደረገችው። አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም እቺ እናት አያቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እቺ እናት ለልጇ ምን ያህል እንደሆነች አይታቸዋል አሉ። አዎ አሉ። ሱብሃንአላህ አላህ ሱብሓነሁ ወተዓላ የፍረሑ ቢተውበቲ ዐብዲሂ ሚን ሃዚሂ አሉ። አንድ ባሪያው ተውባ ሲያደርግ ወደሱ ሲመለስ እቺ ሴት ለልጇ ከሆነችው በላይ ነው አላህ ሱብሓነሁ ለባሪያው የሚሆነው አሉ። ሱብሃንአላህ አላህ ከኛ እኮ ገኒዩን ዐና ያ አዩሃ ናሱ አንቱሙል ፉቀራ፣ እናንተ ሰዎች ወይ እናንተ ምንድን ናችሁ? ከጃዮች ናችሁ ይላል። ወላሁ ገኒዩን ሐሚድ፣ አላህ ደግሞ ከእናንተ የተብቃቃን ይላል። እንደዛም ሆኖ ግን አላህ ሱብሓነሁ ወተዓላ ባሪያዎችን ይወዳል። ስለዚህ አላህ ይወደናል። ወጣቶች ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።